ሰላም ቤተሰብ እንደምን አላችሁ? አንድ ያስገረመኝን የሰበር ውሳኔ እስቲ ላካፍላችሁ። መዝገቡ አመጣጡ ያው አጠር ባለመልኩ ፍቅረኛው ከማንነቱ ካልታወቀ ሰው ጋር በመሆን ፍቅረኛው በብረትና በትልቅ ብረትና በቢላ ገድሎ ወደ ሽንት ቤት ካስገባ በኋላ ይሰወራሉ። መጨረሻ አንደኛው ሲያመልጥ አንደኛው ደግሞ ወይ ደግሞ ያ ፍቅረኛው የተባለው በቁጥጥር ስር ከዋለ በኋላ እስከ ክልሉ በኦሮሚያ ክልል እስከ ክልሉ ፍርድ ቤት በከባድ ወንጀል ወይ ደግሞ በከባድ ግድያ ወንጀል የወንጀል ህጉን 500 አንቀጽ 539 በመተላለፍ ክስ ቀርቦ እስከ ክልሉ የጸና ሲሆን በሰበር ችሎቱ የተሰጠ ውሳኔ ግን ተከሳሹ ወንጀሉን ሲፈጽመው አንደኛ ከማንነቱ ካልታወቀ ሰው ጋር ሲሆን በቢላ ሲወጋት ያ ያልታወቀ ጓደኛው ወይ ደግሞ ያልተያዘ ጓደኛ በቢላ ሲወጋ ለምን ትወጋታለህ ጓደኛዬ ናት ብሎ ነበረ። በእርግጥ ራሱ ብረቱን በብረት የደበደባት ወይም በብረት የመታት ራሱ ተከሳሽ ወይም ፍቅረኛው የመጀመሪያ አንደኛ ተከሳሽ ፍቅረኛው ቢሆንም ሁለተኛ ተከሳሽ ግን ሲመታት ለምን ትመታለህ ብሏት ስለነበረ ይሄ ድርጊት ከወንጀል ህጉ ከከባድ ግድያ ወደ ቀላል ወይ ደግሞ ወደ ተራ ግድያ 500 የወንጀል ህጉን 540 ቀይሮ ጥፋተኛ ብሎታል። እንግዲህ በከባድ ግድያ ሊጠየቅ የሚገባው ተከሳሽ ወንጀሉን ያደረገው ወይ ደግሞ በከባድ ግድያ መከሰስ ያለበት ወንጀሉን ያደረገው በገዳይ መሳሪያ እና በጨካኝነት በነውረኝነት እና በልዩ ጨካኝነትን የሚያሳይ ከሆነ ይላል። እንግዲህ አንቀጹ ቃል በቃል እንዲህ ይላል፣ በጨካኝነትና በነውረኝነት። እንግዲህ ይህ ሰው ፍቅረኛው በትልቅ ብረት እንግዲህ በክሱ ላይ ነው የሚለው ትልቅ ብረት ነው የተጠቀመው፣ ቀጭን ወይ ደግሞ ሌላ አይደለም። በትልቅ ብረት እንዲሁም ደግሞ ሁለተኛ ተከሳሽ ደግሞ በቢላ ከገደለ በኋላ ደግሞ ወደ ሽንት ቤት አስገብቷታል። እንግዲህ ወደ ሽንት ቤት አስገብቶ ተሰውረዋል። ይሄ ከዚህ በላይ ምንም ጨካኝነት፣ ነውረኝነት የሚገልጽ ነገር የለም። እንግዲህ ሰበር ችሎቱ ግን በሚገርም ሁኔታ ሁለተኛ ተከሳሽ ሲወጋት ለምን ትወጋታለህ ብሏት ስለነበረ ብቻ ከከባድ ግድያ ከወንጀል ህጉ አንቀጽ 539 ወደ ተራ ግድያ 540 በመቀየር ጥፋተኛ ብሎታልና እንግዲህ ሀሳባችሁ እስኪ በተለይ የህግ ባለሙያዎች ያላችሁ በዚህ ውሳኔ ላይ ምን ትላላችሁ? እስቲ ሀሳባችሁን ስጡበት።